ለእግዚአብሔር ይሁን። ሞገስ ፊት ላይ ሲፈስ ያልሰሙ ይሰማዋል። ለብዙ ዘመን ይህን ሰው ከፊት ለፊት ዞር አድርግልኝ ተብለህ ሊሆን ይችላል። በመብራት ትፈለጋለህ። አጃጃጃጃጃጃ ጃጃጃጃጃጃ እመኑ፣ የምትፈለጉበት ጊዜ ጀመረ። የምትፈለጉበት ጊዜ መጣ። አጠገባችሁ ያለ ሰው ጨብጡትና በሞገስ ጀምሬ በሉ እስቲ በሞገስ እጨርሳለሁ። አይታችሁ ከሆነ አንዳንድ ሰዎች ንግግር አይችሉም፣ ንግግራቸው ይሰማል። ንግግሩ እንኳን አይሰማም፣ ንግግሩ እንኳን አይችልም የተባለ ሰው ብዙ ጊዜ አይታችሁ ከሆነ ሩቅ ምድር ሲሰማያ ይሄን ያደረገው ትምህርቱ አይደለም፣ ቋንቋ አይደለም፣ ዘሩ አይደለም። በመስሪያ ቤት የእግዚአብሔር ሞገስ ያገኛል። በትዳር የእግዚአብሔር ሞገስ። አሜን አሜን አሜን። አንዳንዶቻችሁ የጮኝነት ሞገስ ያገኛችኋል። አንዳንዶቻችሁ የትዳር ሞገስ፣ አንዳንዶቻችሁ የአገልግሎት ሞገስ፣ አንዳንዶቻችሁ ከሀገር ውጭ የሚያስኬድ ሞገስ። እስኪ አንድ ሰው ጮክ ብሎ እጁን ከፍ አድርጎ ሞገስ ይበለኝ። እጁን ከፍ አድርጎ ሞገስ። ኢየሱስ ጌታ ነው። እቺን ቃል ልድገምላችሁና ልጨርስ። ቁጭ በሉ። ዮሴፍ በወንድሞቹ መካከል የተገፋ ነው። ዮሴፍ በወንድሞቹ የተጠላ ነው። የኔ ነዶ ከፍ ብሎ የናንተ ነዶ ግን በኔ ላይ ሲሰግዳየው በሚል በአንድ ህልም ቃል በወንድሞቹ የተጠላ ሰው ነው። ዮሴፍን ወደ ጉድጓድ ሲወረውሩት እግዚአብሔር ከዮሴፍ ጋር ነበር። ዮሴፍን ጲጢፋራ ቤት ሲሸጡት እግዚአብሔር ከዮሴፍ ጋር ነበር። በጲጢፋራ ቤት በውጭም በውስጥም ከዮሴፍ የተነሳ ተባረከ ይላል። ዮሴፍ ግዞት ቤት ሲወረውሩት ከግዞቱ ካሉት ሰዎች መካከል አለቃ አድርጎ ሾመው። ይሄንን ያደረገው የሰው ንግግር አይደለም፣ የሰው ቃል አይደለም። እነግርሃለሁ፣ ቀድሞ እግዚአብሔር የገባል ሞገስ ነው። ዛሬ ከወሊሶ ከተማ መዞ የሚያወጣ አንዳንዶቻችሁን አሜሪካ፣ አንዳንዶቻችሁን ካናዳ፣ አንዳንዶቻችሁን አውስትራሊያ ሞገስ 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 ሞገስ። እኔ ያለው ብዙዎቻችሁ እግዚአብሔር ምስክሬ ነው፣ ብዙዎቻችሁ ነብይ ገባን ብላችሁ ስትደውሉለት አለው፣ ስትመሰክሩ አለው። መንገድ የሚከፈትላቸው ሰዎች አሉ አለ ጌታ። አጠገብ ላይ ያለ ሰው ይችላል በላይ ባከኝ። ይችላል። የተዘጋውን ይከፍታል፣ የተያዘውን ይለቃል፣ የታሰረን ይፈታል። እግዚአብሔር ይችላል። አናማጋዶ ሶኮሮቦሻ እስኪ ጸልዩ ሲ ራባጋዳ ጋባጋሳካ እውነትም ስፒሪት ፋየር ትክክለኛ ራይ ይዞ ነው የሚንቀሳቀሰው። ራባጋቺ ጋባጋዲ ጋሳ ጸልዩ ሲ ጸልዩ ራባጋዳ ጋባጋዲ ጋባጋስ መንፈስ ቅዱስ በኃይል እየመጣ ነው። ያንዳንዶቻችሁን ታሪክ እየቀየረ ነው። ገና እስክቆም ነው እግዚአብሔር እንዲያለኝ በሞገስ አወጣችኋለሁ። በሞገስ የሞገስ ቅባት ነው ዛሬ የሚፈስብህ። የሞገስ ቅባት ራባጋዳ ጋባጋ ሳሃዳጋ ሽካባዲያ የሞገስ ቅባት ጸልዩ ሪፋታ ሰካራ ዘበረካ ተሰካ ራባጋጂ ጋባጋዳጋሳ ለበደለ ባሶበረባያ ነይ ይኸውላችሁ የሞገስ ቅባት ይቀባሉ። የሞገስ የሚያስከፍት በር የሚያስከፍት የተዘጋን የሚያስከፍት የታሰረን የሚያስፈታ አለ።
የሰባት ዘር ላይ ያለው መርገም ይሰበራል። ሞገስ ባንተ ላይ ሲመጣ፣ ሞገስ ባንቺ ላይ ሲመጣ ይሰበራል። ኢየሱስ ጌታ ነው። ዴና ጋዲካሳ ነይ እስቲ አንቺ ነይ ወደ ነይ ዴላ ቫዲካሳ ካራባ ጋዲካስ ነይ ቶሎ ሮጠሽ ነይ። ከፍ አድርጊ እጅሽን፣ ሁለት እጅሽን ከፍ። አይነ ጥላ ምንም ነገር እንዳይሳካላት ተደግሞባታል። ምንም እንዳይሳካል የያዘችው ይጨነግፋል። ብዙ ጊዜ ይጨነግፍብሻል። ፍሬንድ አታፈሪ። ጭንገፋ ይጨነግፋል። ባለ ትዳር ነሽ? ስንት ልጅ አለሽ? 2 ግን ፌል ያደርጋል። አንዳንድ ጊዜ ምንም እንዳይሳካልሽ ይፈልጋል ጠላት። 2 እጅ ከፍ አድርግ። ከፍ ከፍ። መተት ነው አለኝ ጌታ። የመተት መንፈስ አንተ መተት 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 ባልየ ጮኩታ ጮላውታ 7 ጊዜ አስመትተውባታል። 7 ጊዜ አስረግመውባታል። አገር ለቀሽ ጥፊ ነው ሚላት። በቃ ከትዳሯ ጋር እንዳትስማማ፣ እንድትጣላ፣ እንድትበጣበጥ ያደርጋል መንፈሱ። መተት ነው። መተት መተት። እጃችሁ ከፍ አድርጉ። ከፍ። ነብዩ አንድ ሰው መፈታት መፍትሄ ነው ብሏል አይደለ? 10 ሰዎችን እግዚአብሔር ነፃ አወጣለሁ ብሎኛል። በሽታ ሲነቀላ ያለው፣ ጉስቁልና ሲመታ ያለው ያላችሁ ይሄንን ቤተክርስቲያን ፕሮስፐር ነው የሚያደርገው። አሜን። ብዙ መኪኖች ይቆማሉ። አሜን። ኢንቨስተሮች ከዚህ ቤት ይወጣሉ። አሜን። የተቀቡ ይወጣሉ። አሜን። አንድ ሰው ጮህ አሜን ይበላ። ከፈርግጅሽን ነፃ መውጣት ትፈልጋለሽ። በጣም ያስጠላሻል። ነገሮች እያስጠሉሽ ነው። ሰላም እባብ ይገባና ቤትሽን ያንዳጉታል። ምንድነው እስከምትይ ድረስ ነገር የሚያፈርስ መንፈስ ነው። ከዘር ማንዘር ቤት የሚያፈርስ፣ ትዳር የሚያፈርስ። ልክ ነው ማውራው። እጃችሁ ከፍ አድርጉ። ከፍ። ፍረስ። ዘመኗን በል ተናገር። ዘመኗን በል ህይወቷን ለቅቄ ጮክ እወጣለሁ። ዳግመኛ ወደ ህይወቷ አልመለስም። ቀጥላውን ጩነታ በኃይል ጩነታ ቀጥል ለመጨረሻ። ልብ በሽተኛ አትሆንም። እግዚአብሔር አምላክ ታድጓታል። ልቧ ላይ ተቀምጦ ልቧን ለያዘ አውሬ ተመቷል። ብለጠኝና ተመቷል በለኛ። ተመቷል። ማይክ ስጣት። ምን ይሰማሻል? ደንግጠሻል? ምን ነው? ለምን ደነገጥሽ? ሰላም ይሰማሻል? ሰላም ይሰማሻል? ነይ። 2 ልብሽን ያምሻል? ከዚህ በፊት ልብሽ ላይ ተቀምጦ ደስተኛ ያረግሽም? ደስተኛ አይደለሁም። ደስተኛ ያረግሽም? ቤትሽን ያናገዋል ጠላት። ከቤትሽ ጋር ከትዳርሽ ጋር ተጣልተሻል። እጃችሁን ከፍ አድርጉና ዛሬ በሏት። ዛሬ በቤትሽ በህይወትሽ የሚያስጨንቅሽ የጨለማ ኃይል ተመቷል። ይኸው ጠንቋይ ቤት የተደገመ ድግም፣ ይሄ የዘር ማንዘር ከርስ ሰላም እንዳይሰጥሽ፣ በቃ ቤተሰቡን ጠቅላላ የሚያናጋ፣ አንዳንዶቹን ትዳራቸውን የሚይዝ፣ ቤታቸውን የሚይዝ ዛሬ ሰላም ነው። አሜን። ይኸው ምርኮሽን እመልሳለሁ። የሞገስ ጊዜሽ ነው። እስኪ ዝም ብላችሁ ለጌታ አጨብጭቡ።